ሰላም ሰላም ቤተሰቦች እንዴት ናችሁ? አላችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተ እንዴት ናችሁ? ዛሬም እንደተለመደው በአዲስ ነገር ነው የመጣሁላችሁ፣ ግን ከተለመደውም ለየት የሚል ነገር ነው ቤተሰብ እና ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ ስል ጠይቃችኋለሁ። እና ምንድነው የዛሬ ጉዳያችን ቤተሰብ አብርሽ በጣም ደስ በሚል ሁኔታ ወደ ራሱ ለመመለስ በጣም ጥረት እያደረገ ነው ያለው። ዳኒና ቡዜ እንግዲህ አግኝተውት ነበር። ቪዲዮውን አይታችሁት ከሆነም የትላንትናውን እንትን ይሆንላችኋል ቤተሰብ እና ዳኒ አብርሽን እየተከታተለው ነበር። በሚገርም እኔ ይህንን ጭራሽ አልጠበቅኩም ነበር። በጣም የሚገርም አስተሳሰብ ነው እና የሚከታተሉት ሰው ቀጥሮ ነበር ቤተሰብ አብርሽን እና ያው ሩታና ኤፍሬም ሆነው የሆነ ካፌ ላይ አብርሽን ጠብቀን ብለውት ሄደዋል። ይህም በሚሆንበት ሰዓት ደግሞ ዳኒ እንዲከታተሉለት ያደረጋቸው ሰዎች አድራሻውን ያሳውቃቸዋል። እንደዛም ሲሆን ቡዜና ዳኒ አብርሽ ጋር ሄደዋል። አብርሽ ጋር ሄደው እንግዲህ ያልጠበቅኩት ነገር ነው የተፈጠረው። ጭራሽ እንደ በፊቱ ምናምን እንደዛ ነው ጠብቄ የነበረው። ግን አብርሽ በእርግጥ የሆነ ነገሩን እነሱ ጋር እንዳለ ነው ያለው። እና ሩታ ሲመጡ ያጡኛል፣ ሩታ ትጨነቃለች፣ ሩታ እንትን ስለምትለኝ ኢቭን ዝናብ ሲመጣ እንኳን ወደ ውስጥ መግባት አልፈልግም፣ ምክንያቱም ሩታ ስትመጣ ታጣኛለች። ኢቭን ስልኩን ይዞ እንኳን ሩታ እያለ ነበር ግን በቃ በስተመጨረሻ የሆነ እንትን ገብቶበታል፣ የሆነ ጥርጣሬ እንዴ አንተ በቃ ኢቭን ቪዲዮዎችን ፎቶዎችን ሲያሳዩት ምናምን በቃ የሆነ ነገር አሰበ ቤተሰብ እና ከኛ ጋር እንድትመጣ እንፈልጋለን ወይ ሲሉት በቃ ከትንሽ እንትን በኋላ የሆነ ያህል ሙሉ በሙሉም ወደ እነሱ ባይመጣም ሩታንም እንትን ባይላት ግን በዚህ ሀሳብ ተስማምቷል ቤተሰብ እና ከነቡዜ ጋር ሊሄድ ነው። እነቡዜ ደግሞ ዳኒም ቡዜም ለሱ ሰላም መሆን ለሱ ጤንነት ነው እንትን የሚሉትና እሱም በትንሹም ቢሆን ተረድቷል ቤተሰብ። ይሄ ደግሞ በጣም ትልቅ ለውጥ ነው። በቃ እኛ የምናወራውን እነሱ ላይ ያለውን ነገር እውነት የሚሆን ውሸት የሚሆን ሁሉንም ነገር ምናምን እሱ ቢያንስ እነሱን ከመረጠ ለተወሰነ ሰዓትም ቢሆን እነሱ ጋር ከሆነ እንትን ይላል ቤተሰብ እንትን ማለት ይችላል፣ መስተካከል ይችላል እና በጣም ደስ የሚል ነገር ነው የተፈጠረው ትላንትና እና በጣም እውነት ለመናገር ዳኒ እዚህ ጋር ማለት ነው ዳኒ ከበፊት መጥፎ ነው ለሱ እንደዚህ ነው ምናምን በጣም ሲባል ነበረ። ግን አሁን ዳኒ በጣም ነው እየተመቸኝ ያለው በቃ ምክንያቱም እያደረገ ያለው ትክክለኛ ነገሩ ነው። እሱም ተናግሯል። እኔ ጉዳዬ ሩታ ጋር መሆኑ ኦር ሄርሜላ ጋር መሆኑ ምናምን አይደለም ብሏል ቤተሰብ። የዳኒ ሊያሳስበኝ የሚችለው አሁን ላይ ሊያሳስበን የሚገባው ጉዳይ የአብርሽ ደህና መሆን ነው። ትክክለኛ አስተሳሰብ ደግሞ ይሄ ነው። ጸብ ምናምን የሚያጋጥም ነገር ነው። ሲቀጥል ደግሞ እዚህ ጋር የሆነ እንደ መስፈርት እንትን ሊል አይችልም። ሰው እንደ ሰውኛ ራሱ ማንም ሰው ሊያደርገው የሚችል ነገር ነው አይደለም። ጓደኛሞች ሆኖ በስንት በፍቅርም በጸብ መካከል የነበሩ ሰዎች ቤተሰብ እና ዳኒ እዚህ ጋር በጣም ትክክለኛ ነገር ነው ያደረገው። መሆን ያለበትን እንደ ሰውኛ አሪፍ አስተሳሰብ ነውና እየሄደለትም ነው። አንዳንዴ ከልብ የሆነ ለበጎ ነገር መነሳሳትን ፈጣሪም ይረዳልና እሱን አይቶ ነው እንጂ አብርሽ በፊቱ መድረቅ ምናምን ዞር በሉ ቢላቸው ይችል ነበር። ግን ደግሞ አብርሽንም እሺ እንዲል ያደረጉት ፈጣሪም የሆነ የሱንም የዋህነት አይቶ ነው፣ እነሱም ደግሞ ለበጎ ነገር መነሳሳታቸውን አይቶ ነውና በጣም ደስ የሚል ዜና ነው ቤተሰብ። ቀጣዩን ክፍል ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ሰላም ሁኑልኝ።